ደነ ሰላም ነው አለን አለሽ እንዴት ነሽ? ጀራቁ ነው እንዴት ነው ወደዚህ ወደ ከተሜ የመጣው? ያው መጀመሪያ እንደነገርኩህ እኔ ከባዲያ ሩቅ ነው የመጣው። ከፈለክ አብረን እንሄዳለን አንድ ቀን። ከፍሬን ነው አትወጣ? አልወጣም። ምን ፍሬን ማን ነው እሱ? ተው በቃ እዚህ ካሜራ ነው፣ ካሜራ እያስተካከል ነው። እሺ እንዴት ነው ከመጣ በኋላ የተሳካልህ ነገር አለ ወይስ? አልወጣም አትጠይቀኝ። ያሬ የተሳካውማ ሁሉም ነገር ተሳክቷል። አንተ መጀመሪያ እንደመጣው እኔ ማቺቆችን ለመጥበስ ጠበስ መጣ። ታዲያ ተሳካልህ የመጣ ጉዳይ አትጠይቀኝ። ያንተሚ ልጥበስልኝ እንዴ? እኔ አልፈልግም። አንተ ተሳክቶላል? በጣም ተሳክቷል። አሁን እጄ ላይ ያሉ የተጠበሱ ሁለት ቺኮች አሉኝ። ሚስት አግብተሃል ወይስ እንዴት ነው? አንተ ምን አይነት ደፋር ነህ እባክህ? በዚህ ኑሮ ምስት ጨምሬ ምን ልሆን ነው? አረ እንደዚህ ራሱ ኑሮ ራሱ አሳሳኝ። እስቲ ብቻዬን በቃ አንዳንድ ቀን ማታ አለ አይደለ? እሱን ገባ ወጣ ብዬ እሱን የሞከርኩ። እሺ ሁለተኛው ወደ ካሜራ እንዲገቡልን በክብር እንጠይቃለን። የምን ካሜራ ነው? ውጣ በእናትህ ከዚህ። አዎ እንዴት ነህ? ሰላም ነው። አሎ አንተ እጄን አውርድ፣ ቃለ ምልልስ ነው። ድምጽን አስተካክልና እንዴት ወደዚህ ህይወት እንደመጣና እንዴት ለተሳካለ በቃ የተሳካለ ነገር እንደው ካለ እስቲ ሊጠይቁት። በመጀመሪያ እኔ ድምጽን አስተካክል። ከባዲያ ገጠር ሩቅ ገጠር የሚባል ላይ ነው የመጣሁት። አንተ ፊት ለካሜራ ጥሎ አይደለም፣ ፊት ፈገግ አድርገው። ፊቴ አንተ ፊቴን ነው እንደሚፈልገው ወይስ ጠየቁ አይደል? እንዴ አመለስላችሁ። ጠየቁ ወይ መልስ ነው የምፈልገው ወይ ፊቴን ነው የምፈልገው? ፊቴን እሺ እኔ ከገጠር የመጣሁት ወደዚህ ከፍ አድርገዋ። ምን ሌላ ነገር ነው እንደሚፈልገው? ሲማ ቀጥል። አንተ ቆይ መጀመሪያ ላይ ጠየቀኝ ጥያቄ መልሳለሁ። ቆይ ሚስት አለክ እንዴ? ሚስት ያፋል ከና ጀዲን ሚስት አለ ትለኛለህ እንዴ? ቆይ አንተ ምን ሚስት ምን ልታረግ ነው? እኔ የመጣሁት ሚስት እኔ አንድ ቀን አግብቼ በጣም ጠፋችኝና እዚህ ባዲያ ላይ እዚህ ገጠር አለች ብላ ላከችኝና አሁን እነሱን ልፈልግ መጥቼ በቃ አሁን ራሱ በዚህ ጋር ሳይሆን አይቀርም። በዚህ ጋር ነው ጠቆሙኝ። ወሬ ጠፍቶበታል። እስቲ ግባበት አንተ ነው በቃ አሁን ሚስት ፍለጋ ስለምንሄድ በጣም ይቅርታ፣ ሌላ ጊዜ ደውልልኝ። እሺ በቃ ለህዝቡ መልእክት ካላችሁ ንገር፣ መልእክቱን እንድናስተላልፍላችሁ። እስቲ ምን መልእክት አላችሁ? መልእክትማ አለን ግን ስልኬን ስጣቸው። ለቺኮች ብቻ ነው አወካይ ለስልኬ የሚሰጠው። ግን ከጠራጠርክ ቺኮች አይደሉም ብለህ ከጠራጠርክ ስልኬ እንዳሰጣቸው አደራ። እኔ ደግሞ ምስት ካለ እንስጥልኝ። እሺ ደስታን ስጥልኝ። ነገር እንጂ እኔ ያለ አይደል እኔ እናገር ላላችሁ ማለት ምስት ፈልጊ አንቺ። አዎ ሚስቴ ካዩ በስልኬ ይናገሩኝ። አንተ ስልኬ ላከው አንተ መጀመሪያ መጨረሻ ላይ ነገርኩህን ትእዛዝ ተማ አይደለ? ሚስትህም ካለች ስልኬን ስጣት ትደውልልኝ። ቻው በቃ ደህና ነው። እግዚአብሔር ይባርካችሁ። አንተን ይባርክ። በእናትህ ካሜራ ላይ ይዘህ በእናትህ ይሄን ካሜራ ነው የሚሰብር